አርሴናል ከአትሌቲኮ ማድሪድ የአውሮፓ ቻምፒየንስ ሊግ ግማሽ ፍጻሜ የመልስ ጨዋታ ዛሬ ምሽት 4 ሰዓት ይከናወናል። ለአርሴናል ትልቅ የድል በር የከፈተው የማንቸስተር ሲቲ ጨዋታ ብዙዎችን ማነጋገሩን ቀጥሏል። ሲቲ በአሁኑ ሰዓት ከመሪው አርሴናል በ2 ነጥብ የራቀ መሆኑ ትልቅ ተስፋ ለአርሴናል ደጋፊዎች ጭሮ አልፏል። ሲቲ በዕለተ ቅዳሜ ብሬንትፎርድን በሚያስተናግድበት ጨዋታ ትልቅ ጫና ውስጥ ሆኖ መጫወቱ ለሽንፈት ሊዳርገው እንደሚችል ይገመታል። የቡድኑ አለቃ ፔፕ ጋርዲዮላ በሳምንት ውስጥ 2 ጨዋታ መጫወት ከባድ መሆኑን ገልጸዋል። በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የመልስ ጨዋታ አርሴናል በኤምሬት አትሌቲኮ ማድሪድን ያስተናግዳል። ውጥረት የበዛበት የመጀመሪያው ጨዋታ በዋንዳ ሜትሮፖሊታኖ ተደርጎ 1-1 ሲጠናቀቅ ሁለቱም ቡድኖች ግብ ያገኙት በፍጹም ቅጣት ምት ነበር። አርሴናል የአውሮፓ ቻምፒየንስ ሊግ በታሪክ ለመጀመሪያ ጊዜ ፕሪሚየር ሊጉን ደግሞ ከ22 ዓመት በኋላ ለማሸነፍ 5 ጨዋታዎች ብቻ ይቀሩታል። መድፈኞቹ ትላንት ምሽት አንገታቸው ስር የሚተነፍሰው ማንቸስተር ሲቲ በኤቨርተን ነጥብ የመጣሉ የበለጠ ያነቃቃቸዋል ተብሎ ይጠበቃል። በአውሮፓ ቻምፒየንስ ሊግ አሁን ሽንፈት ያልገጠመው ብቸኛ ክለብ አርሴናል በድምሩ ውጤት ካሸነፈ በታሪክ ለሁለተኛ ጊዜ ፍጻሜ ተፋላሚ ይሆናል። የሰሜን ለንደኑ ክለብ 2005-6 የውድድር ዓመት በአውሮፓ ቻምፒየንስ ሊግ ፍጻሜ የደረሰ ብቸኛ ጊዜ ነው። ከ20 ዓመታት በፊት የተደረገ የፍጻሜ ጨዋታ አርሴናል በባርሴሎና 2-1 ተሸንፎ ዋንጫ ማጣቱ ይታወሳል። አትሌቲኮ ማድሪድ የአውሮፓ ቻምፒየንስ ሊግ ዋንጫ አሸንፎ አያውቅም። 3 ጊዜ ፍጻሜ ላይ ደርሶ አንዱንም በድል መወጣት አልቻለም። ሁለቱ ክለቦች ከግማሽ ፍጻሜው በፊት በሊግ ምዕራፍ ዛሬ የሚጫወቱበት ኤምሬትስ ስቴዲየም ተገናኝተው አርሴናል 4-0 ማሸነፉ ይታወሳል። በዛሬው ጨዋታ በአርሴናል በኩል ማርቲን ኦዲጋርድ እና ካይ ሃቨርትስ ወደ ስብስቡ እንደሚመለሱ ሚካኤል አርቴታ ተናግረዋል። አትሌቲኮ ማድሪድ በመጀመሪያው ጨዋታ በጉዳት ተቀይሮ የወጣውን ሁሊያን አልቫሬዝን በስብስቡ አካቷል። ምሽት 4 ሰዓት የሚጀምረው ጨዋታ ጀርመናዊ ዋና ዳኛ ዳንኤል ሲቨርት ይመሩታል። አርሴናል በዚህ ወቅት በጣም ጥሩ አቋም ላይ ያለ ቡድን ነው። አሰልጣኝ ሚካኤል አርቴታ ቡድኑን በዘመናዊ ና አጥብቆ የሚጫወት አስተዳደርን አምጥቷል። አትሌቲኮ ማድሪድ ደግሞ በጥሩ የመከላከል ጨዋታ የታወቀ ቡድን ነው። አሰልጣኝ ዲያጎ ሲሚያኖ ቡድኑ በከፍተኛ ዲሲፕሊን ያስተዳድራል። ዛሬ የምንመለከተው ወሳኝ ጨዋታ አርሴናል በማጥቃት ጥሩ ጨዋታ ያስመለክታል ተብሎ ሲገመት፣ አትሌቲኮ ደግሞ በመከላከልና በማጥቃት አርሴናልን ያስደነብራል ተብሎ ይጠበቃል። ዛሬ የምንመለከተው ወሳኝ ጨዋታ አርሴናል በማጥቃት ጥሩ ጨዋታ ያስመለክታል ተብሎ ይገመታል። አትሌቲኮ በመከላከልና በማጥቃት አርሴናልን ያስደነብራል ተብሎ ይጠበቃል። በመካከለኛው ሜዳ የሚኖረው ትግል ውጤቱ ተጠባቂና አጓጊ ያደርጎታል። ይህ ጨዋታ ቀላል አይሆንም። አርሴናል የመጫወት ጥንካሬ ያለው፣ አትሌቲኮ ደግሞ የመከላከል ጥንካሬ ያለው። እናንተ ምን ይመስላችኋል? ማን ያሸንፋል? ኮሜንት ላይ አስተያየታችሁን ጻፉልኝ። ውድ የቡራይ ፊሲ ተመልካቾች ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ።